ዛሬ እንግዲህ በሶሻል ሚዲያው ላይ መነጋገሪያ የሆነው ጉዳይ የረዴት ተፈሪ ወይም በቅጽል ስሟ ረዱ የምትባለው ሴት ጉዳይ ነው እና በምስሉ ላይ የምትመለከቷት ሴት ረዱ ትባላለች። የተወለደችው አዲስ አበባ ኮተቤ አካባቢ ነው እና እንዲሁም በአካውንቲንግ የዲግሪ ተመራቂ ናት። እንግዲህ በአካውንቲንግ ሙያ ብዙም ሳትቆይ ለስራ ዱባይ ሄዳለች እና ዱባይ ከሄደች በኋላ 4 ወር ካሳለፈች በኋላ ከ4 ቀን በፊት ምሽት ለእናቷ ደውላ ነበር። በሰላም አውርተው እንደዚህ ቀደሙ ደህና ደሪ ተባብለው ስልካቸው ይቋረጣልና እንግዲህ እናት ይህን በእንባ ነው የምትገልጸው። እናትም በእንባ ቻው ብላት በኢሞ ነበር ያወሩት። በኢሞ ካወሩ በኋላ ይሰነባበታሉ። ነገር ግን ማለዳ ላይ ለእናትም ለቤተሰብም ያስደነገጠ ነገር ከዱባይ ሻርጃ ከተማ እንግዲህ የቤቷ አሰሪዋ የረዱ የቤት አሰሪ ወይም ማዳም ደውላ ልጅሽ ራሷን አጥፍታለች የሚል መርዶ እንግዲህ አረዳታለች። እንግዲህ ከ4 ቀን በፊት በሰላም ያወሯት ልጅ እንግዲህ ምንም ባልታወቀ ሁኔታ ራሷን አጥፍታለች ተብሎ ሀዘን እንግዲህ ገጥሟቸዋል ቤተሰቡና እንግዲህ ዛሬ በሶሻል ሚዲያው ላይ መነጋገሪያ ነበር። ድፍን ቤተሰቡ ሀዘን ውስጥ ከገባ 4 ቀን አስቆጥሯል። አስክሬኗን እንኳን የሚሰጠንና አሟሟቷ እንዲህ ነው የሚላተን በሰቀቀን ላይ እንገኛለን ሲሉም እንግዲህ የረዱ ቤተሰቦች ዛሬ በሶሻል ሚዲያው ላይ ስለሷ እየገለጹ ይገኛሉ። እንግዲህ ታሪኳ ዛሬ በሶሻል ሚዲያ ላይ ከተሰራጨ በኋላ ብዙዎች አስተያየታቸውን እየሰጡ ይገኛሉ። እንግዲህ እናት በሰላም ያወራቻት ልጅ በነጋታው ራሷን አጠፋች ሲባል እንግዲህ ያስገርማል፣ ብዙም ጥያቄ ያጭራል። በስልክ ግንኙነታቸው ወቅት ምንም አይነት ለዚህ የሚያደርስ ንግግርም ሆነ የቃላት ልውውጥ አልነበራቸውም። በሰላም አውርተው ነበር እንግዲህ የተለያዩት። እንግዲህ በአሰሪዋ ምን አይነት ጥቃት ይድረስባት እንግዲህ እስከ ሞት የሚያደርስ ጉዳይ ምን እንደተፈጠረም አልታወቀምና እንግዲህ መሞቷ ብቻ ነው በአሰሪዎቿ ለቤተሰቧ የተነገራቸው እና እንግዲህ ሬሳዋን ማምጣት እንደማይችሉ ከገለጹ በኋላ ይሄ መረጃ እንግዲህ በሶሻል ሚዲያ ላይ በስፋት ሲሰራጭ ነበር። ታዲያ በዱባይ ሻርጃ ያሉ የኢትዮጵያ ኤምባሲ ባለሙያዎችም እንግዲህ ደውለው አስክሬኗን ኩዌት ሆስፒታል አረጋግጠው በምን እንደሞተች አጣርተው የተሻለውን የሚደረገውን ነገር አድርገው አስክሬኗን ወደ እናት ሀገር ኢትዮጵያ እንደሚልኩም ለቤተሰቧ ቃል ገብተዋል እና እንግዲህ በተለይ የአረብ ሀገር ያሉ ሴት እህቶቻችን የሚያልፉበት የህይወት ውጣ ውረድ እንግዲህ በጣም ከባድ ነው እና ያው እንደዚህም አይነት አደጋዎች ሊከሰቱ ይችላሉ። ዛሬ እንግዲህ በሶሻል ሚዲያ ላይ መነጋገሪያ ነበር የሷ ጉዳይ።